السلام عليكم ورحمة الله وبركاته ዛሬ ማሻአላ ይሄው ሰፈሩ ደስ ይላል ፀሐዩ ፏ ብለዋል ጧት ዘንቦ ነበረ አሁን ዝናቡ አባርቶ ፏ ብለዋል እና እስቲ ጓሮ ሄጄ እንሰቱን አሳያችኋለሁ እላችኋለሁ እስቲ እንደዚህ ነው ሀገራችን ጉራጌ ሀገር ማለት ነው ለው ሰማቱ ከመን ለው ትሹፉ ሐረብ ለው ትጁ አዲስ አበባ ጉሉ ኢትዮጵያ ጉራጌ ባህል طيب بعدين يورجوكم كيف يعني كيف أكلون تبي كيف يعني شوفوا الحين داو زهوت معارو يوري هادي فونفو يبالال هي فونفو يبالال الناس فونفو معارو يا موري የማራስማ ይዝራኩ የማራስማ فونفو የማራስማ እንደሙ የማራስማ ዝም እሺ ይሄው ፋንፋ የሚባለው ይሄ ነው የማራስማ ታውቃላችሁ ይሄ ነው የማራስማ ታንቄ የማራስማ የት ያፈኩ መስራ ይባላል ይሄ ደግሞ ከማራስማ በኋላ ይሄ መስራ ይባላል ታንቄ መስራው የመምሪያ ሞሪ ማሻአላ ተባረከላ ይሁላችሁ ልፋቱ የቆጮ ልፋቱ ጥቅሙም እንደዛ ነው ልፋቱም እንደዛ ነው ይሄው ሂባ ወደዚህ መስራ ወደ ሂባ ይቀየራል ታሂባው የት ያፈኩ እንሰት እሺ እንሰቱ ወደ እንሰት ሂባው ወደዚህ ሂባ የነበረ እዚህ ጋር ማለት እዚህ ጋር ሂባ የነበረው ወደ እንሰት ይቀየራል ይሄ ነው እንሰቱ አሃዚ የምራህራ መተስ አሰቱ አንደኛ ፎንፋ ያርጪ ኦይ ሁለተኛ በማራ ይዝራኩ ሶስተኛ መስራይት ነትኒ አራተኛ ሂባ ይኸር አምስተኛ እሰት ይኸር በሶስት አመት በአራት አመት እሰቱ አሃዚ የምራህራ መተሰቱ ዝው ያሃን ይው ዘዋ ዘድረ ጥቅምት ፈቂ በሮቱ ይሄ አሁን ጥቅምት ላይ ይፋቃል ማለት ነው እሺ የስንት አመት ነው ይሄ በስንት አመቱ ነው 4 አመት ፎንፎ 2 አመት መስራው እሺ 3 አመት ገና ሂባ በመደረታ ፎንፎ በ4 አመት ይረሺ የማራስማ በ2 አመት ይረሺ እሺ ጀቦልም መስራው ሂባ ይኸሬ በ3 አመት ይረሺ 7 አመት ጀቦልም ሂባው በሰት ጎጀ ወይን 3 አመት ሽራዲክ ወይ 4 አመት አሃዝ ምራህራ መቶታ በሮቱ በአጠቃላይ 9 አመት አሁን ይሄ 9 አመቱ ነው ከመጀመሪያ ከሙዙ ከትንሽ ከፍሬ ከትንሽ ከህፃንነት ያ መጀመሪያ ያሳየኋችሁ ፎንፎ ብዬ ያሳየኋችሁ የለም ከፎንፎ ጀምሮ እዚህ ጋር እስከሚደርስ ድረስ 9 አመት ይጨርሳል እዩት 12 አመትም ይጨርሳል እንደ መሬቱ እንደ አካባቢው ነው አሁን ይሄ ዘንድሮ ጥቅምት 2019 ይፋቃል ማለት ነው እንግዲህ አስቡ የአንድ ህፃን እድሜ ነው ማለት ነው እና ልፋቱ እንደዚህ ነው ጥቅሙ ደግሞ እነግራችኋለሁ እና ደግሞ እዚህ ውስጥ ማለት ነው በመሃል ላይ ሳይደርስ በመሃሉ ደርሶ ሳይፋቅ ከቆየ የሚደርቅ እንሰት አለ እንደሙ ባንፋው ይጠርቀው የሰት ይሄው ሁላችሁ አሁን ያ ካልተፋቀ እንደሙዝ ጥሎ ካልተፋቀ የሚደርቀው እንሰት አሳያችኋለሁ ይሄ ነው ማለት ነው አሃዝ ማአሩ ይውሪ ሽራ ይውሪ ሽራው ይውሪዝ አሃዝ የሙዝ ኸማ ቅጠር አንደም ሽራው ይውሪ በሮቱ በቃ ነማ ማለት ይሄ አሁን እንድሰምታችኋል ይሄ አሁን ሽራ ይባላል በወራግኛ ማለት ነው ግን በአማርኛ ደግሞ አሁን ሙዝ ሲጥል አጣጣሉ እንደ ሙዝ ነው ግን እንደ ሙዝ ፍሬ የለውም ፍሬው ቢኖርም ለእንሰትነት ከጠቀመ እንጂ ለሌላ ጥቅም የለውም እና ይሄ ካልተፋቀ ደግሞ ይሄ ከጣለ በኋላ ካልተፋቀ እንሰቱ ይደርቃል እንጂ ተመልሶ የሚሰጠው ጥቅም የለም ማለት ነው እና አሁን ይሄ እንሰት በቃ ደርሷል መፋቅ አለበት ይሄ ክረምት ላይ መፋቅ አለበት ማለት ነው ታንቂ በፋው ይበቃ ውሶታው ይወሬ አጥሜት ነራዋ ቃንጫ ነራዋ ውሳታ በቃ ሆነ ምራህራይነ ወታ ነራዋ እንሞህና ነራዋ በቃ የሚቀጥለው እንግዲህ በሚቀጥለው ሲፋቅ እንዴት እንደሆነ አሳያችኋለሁ ማለት ነው ኢንሻአላህ